የሙናቂጥ የሙናሙሙ ስትሉ አይደለ እንዴ ውላችሁ ያደራችሁት? እናንተ ዛሬ ጀግናዎች ርስት አስለቃቂዎች ነን የምትሉት እኔ ቂጥ ላይ አይደለ እንዴ ዋላችሁት? ዛሬ ደግሞ ጠርተህ እንደ ጨዋ እኔ ቤቴ የመጣሁት ወንድነቴን ላሳይህ ነው። ምን አይነት ጀግና ወልዶ እንዳሳደገኝ ላሳይህ ነው። በአካልም ብትመጣ መጣልሃለሁ። ጥይት ይዘህና አንተ ወንድ ከሆንክ ይዘህና አይደለም ይሄን የሚል መጠመጥ ምላስህን ልንገርህ፣ የምትተኩሰው ነገር ካለ ይዘህና እምመጣልህ ጀግና ሴት ነኝ። ቫለንታይን ዴይ የፍቅረኛሞች ገምቺ ለባለቤቴ ምን ጊፍት እንደሰጠሁት እስኪ ገምቺ። ሽቶ ኖ ሰዓት ተለመደ። ሽቶ ሰዓት ለወንድ ልጅ ሊሰጥ የሚችል ለቫለንታይን ዴይ ዋሌትና ቤልት ብራንድ አንድ አይነት ማች። እነሱን ጨረስናቸው። እኔ እና እሱ እኮ ከተጋባን ስንት ዓመታችን ነው ሀቡዬ? 22 ዓመት 23 ዓመት ትዳር ሁሉን ነገር ተሰጣጠንና ሲያልቅ ምን አሰብኩኝ እስኪ ወደ ዛሬ 25 ዓመት ወደ ኋላ በወስደው አልኩና በውስጥ ጽፍልሻለሁ። አረ ንገሪኝ። እዚሁ ዘጋሁት። አረ ወርቅ ወንድ ልጅ አይለብስም። ሙስሊም ወንድ ወርቅ ዘጋሁት። እንትኑን ዘጋሁት። ምን ዘጋሽ? ፋይናሉ ለሀቡ በዋትስአፕ ወላሂ በይ ቴክኖሎጂያችን እዚህ ድረስ ደርሷል። ታይላንድ ሄደሽ? ኖ ኢማራት ውስጥ ነው። ኢማራት ተጀመረ እንዴ? አዎ ሁሉ ነገር ምን የሌላለ ኢማራት። ምን ዘጋሽ? ምን ታይላንድ ሄደው ነበር። የዛሬ 20 ምናምን ዓመት ሲገናኙ የነበረውን ነገር ድጋሚ ሰጣችሁ ቪዲዮ። ይኸውልሽ እንግዲህ ከእንደዚህ አይነት ሰው ጋር ነው የሰርጋቸውን ቪዲዮ አይሳርዬ፣ የሰርጋቸውን ቪዲዮ ለአኒቨርሳሪ ለቫለንታይን ጊፍት ሰጣቸው። በፊት ግን እኮ ታይላንድ ብቻ ነበር የሚቻለው። እኔ ሰው አረቦች እዚህ ይኸውልሽ አሁን በሌዘር አለ። በሌዘር የሌዘሩ it will take time long time ይወስዳል። እስከ 3 ወር ድረስ ወደ 12 ሲዝን አለው የምትይው ግን የቻው በቃ እሺ ማሪ እመጣለሁ በኋላ። ኖርማል የሰርጀሪው ግን የ4 ሰዓት ሰርጀሪ ነው። በ3 ሳምንት ውስጥ ካላስ ኖርማል ሬዲ ነሽ። አንድ ነገር ልንገርሽ ለባሌ ምን እንዳመጣሁልን ድሮ ገና ስናጋባ የነበረው ነገር አዘጋጀውልን። እሽንታም ደግሞ ምንድን ነው ሽቶ ነው አይደለም ቀሚስ ነው ቀሚስ ነው አይደለም እንደና ሀብል ገዛሽለ። እንግዲህ ደግሞ የሩዝ ቀቃይ ሊቀመንበሩ የፍርድ ቤት ዳኛ ሆነ ባልሽ ልገምት የአንገቱ ሀብል ገዛሽለት አይደለም እዛው ድሮ ስንጋባ ያገኘውን ነገር እንደገና ሰርች ሰጥቷል። ሊገባኝ አልቻለም። እስቲ ታፍታት አብራሪው ምናልባት ሰው ገዛሽለት የለም ምግብ ቤት ላይ ጋበችው። አሁን ከታች ያለ ሩዝ ቀቃው ምንድነው ደግሞ እንዴት ነው ወራ ምንድነው ዛሬ ደግሞ የሚወራው ወጀን ሩዝ ቀቃው አማንልካ ጊፍተር ፓኪስታን ወላ ሲስታን ሂጅ ምን አሰብች በሰጠሁት ትንሽ ጠብጠባል። እንዴት ነው ክፍያው ስንት ነው? ደግሞ እሱ አልተሰራ ክፍያው ስንት ነው? አይሆንስ ይችላል ዩሮ ነው ዳላ ቀላል ነው። የማዳም ቅመም የሚሰጠው ገንዘብ አለ። ቤት ክራይ ምንድነው ይሄ ቤት ይሰራል፣ ኮንዶሚኒየም ይደርሳል፣ ዕጣ እየተባለ የተሰበሰበው ገንዘብ የሙሙ ማስጠበቢያው ነው ቀር የአረብ ሀገር ቅመም ጉድሽን ስን የሙሙ ማስጠበቢያ ከፍለሽ ቀረሽ። ይኸው ያችኛው ሴትዮ ደግሞ ልትሄድ መቀመጫዋን አሰርታለች። አሁን ደግሞ ያነው ትዝ ያለ እና እንዴት ነው ራካ ደስ አለ። ያው በቃ የድሮ ነው የመሰለው። አስደሰትኩት፣ ሰጠሁት፣ ገልብጬ ሰጠሁት። እና የትኛው ይሻላል ተባለ። ቀነስ ያለው ዋጋ የታገር ነው አየው። እንዲህ የረከሰ ትውልድ የሞተ ትውልድ ኢትዮጵያ ልጅ ማየም ይችላል። ማየም ታዲያ ይመጣል ነው ጽንዶኛ እኮ እንደ ጽንዶ እኮ የጠላት ጠላት እንደ ወዳጅ ነው። የደርግ ፖለቲካ ይዞ ደግሞ
እንዴ ባሏን ሰርፕራይዝ ያደረገችው ከ25 ዓመት በኋላ ድንግልናዋን አስገጠማ። አው ደርሷል ማለት ነው። ደርሶኛል። ግን እንደው የኛ ህዝብ ደግሞ እሱን ለማስንትን ለማለት እኮ እንዳይጋጋጥ ፈርቼ እኮ ነው። ህዝቡ ላይ ያልሆነ ነገር ይሆን ብዬ እኮ አስቤ ነው። ብር ይፈልጋል እኮ ወንድም። ኢትዮጵያ ውስጥ እኮ አይደለም ውጭ ሀገር እኮ ነው። እዚህ ዱባይ ነው አይደል እንዴ? ዱባይ። ያው ዱባይ። አሁን እኮ ብዙ ዱባይ የመሄድ አቅሙ አለው እንደው አላጠፋም በሚለው እንጂ ድንግልና ደግሞ ቫሊዩ አለው። በነገራችን ላይ ቫሊዩ ስላለው ሰው ከየትም ተበዳድሮ ሄዶ ኪሳራ ውስጥ ገብቶ፣ ድንግልናው ግን የምር ቋሚ ነው። አሁን ባትሰጠውና ባያደርጉ ኖሮ ይቀመጣል ብለህ ታስባለህ? አሬ ይፈርሳል። ሽቶ አንስሻ ነው ልልህ እኮ ነው። እኔ ስላላቆኩበት ነው አይደለም። እኔ አንተን የመቼ ነው ያው የሆነ ጊዜ ቪዲዮ እያየሁ ነበረና የምር ይህን እኔ አሁን የመስራት አቅሙ የለኝም። ያው ሀቢባን ስለማልወዳት ስለምጠላት ነው እባላለሁ እንጂ በሰራበት ደስ ይለኝ ነበር። እኔ የልጁን ፖቭ ነው ያየሁት። አሁን አስበው፣ እኔ የኔ እሷ ልጅ ብሆን ተደውሎ እናት ላይቭ ላይ ናት ተብለህ ተንደር ድረስ ገባ አስጠብቤያለሁ ስትል ብትሰማት ደግሞ 25 ዓመት እኮ ሰውዬው እኮ አቅፏል እኮ አገላባ ይበቃዋል እኮ 25 ዓመት። ሰርፕራይዝ ነው መሰለኝ የሰማሁት። ሰርፕራይዝ አደረግኩት። አይ ቲንክ የሆነ በርዝዴ ላይ ነገር መሰለኝ። ጸግሽ እኔ አሁን 30 ዓመቴ ነው፣ ደክሞኛል በእውነት አስጠል። ሰው እንዴት 25 ዓመት ከደበደበ እንዴት አይደክመው? እኔ አሁን 30 ዓመቴ መረረኝ። በቃ አሁን በኋላ አልፈልግም። ይሄ አርቲፊሻሉን ኖርማሉ አርቲፊሻሉ ሳይሆን ይሄ ተፈጥሮ ብታገኝ ደስ አይልም? አሁን አረ ምንም እኔ ምንም ነገር አለ ካሁን በኋላ ምንም አልፈልግም። ደርሶ ያውቃል። አይኔ መንቀጥቀጥ ጀመረ። ስንት ደርሰዋል ማለት ደርሶ ያውቃል እላለሁ። እኔ ደግሞ እኔ እኮ ስላልደረሰኝ ሁሉም ሰው ያልደረሰው ነው ቢመስለኝ። እኔ እንደዚህ አይነት ነገር አልፈልግም። በጣም በህይወቴ ከምጠላው ነገር እንደዚህ አይነት ነገር ነው ድንግልና። አዎ እንዴ ሰው እኮ ይፈልጋል፣ ግን አንተ እንዴት ነው የማትፈልገው? ምን ነበር? እኔ አልፈልግም እንደዚህ አይነት ነገር ሲደረግ። ሴቷ ያለ ስቃይ ያለ ህመም ደስ ብሏት ፈልጋ ስታረገው ነው ደስ የሚለኝ። ኢንተርቴን መሆንበትም በዛ መንገድ ነው። ጸግሽ እኔ ደግሞ ምን አስባለሁ መሰለ፣ ድንግልናው በሚወሰድበት ሰዓት ላይ ህመሙ ፔን አይመስለኝም። ከደስታ ጋር የተቀላቀለ ፔን ይሆን ሲመስለኝ ነው፣ ስገምት ነው። እኔ አላውቅም። አይደለም፣ በጣም ብዙዎቹ ይታመማሉ። በጣም ይጸጽታቸዋል። ግን ከዛ አሁን ህመሙ እንዲህ እያመመኝ ይላሉ። ታዲያ አይሉም እኮ። ለሚወዱት ሰው ከሆነ ነገ ከነገ ወዲያም ደጋግመውት ስለሚያደርጉ ያን ይስተካከላል እንጂ የመጀመሪያ ቀን ላይ በጣም አሪፍ ነበር ምትል ሴት ሰምቼ አላውቅም። እኔ አለስ ተጋብታ ካረገች በስተቀር ተጋብተው ያደረጉ እርግጥ ደስ ይላቸዋል። ሳይጋቡ ግን እኔ የትኛውም ሴት ደስ ይላል የሚል ኤክስፒሪንስ አጋጥሞኝ አያውቅም ሳማክራቸው። ማማከር ደረጃ አልደረስኩም። እንዲሁ ስገምት ሆኖ እኔ ደግሞ እንደዛ የሚመስለኝ አንዳንዴ ሲወራ ሰማለሁ እና